አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለሁን አልሐምዱሊላህ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉላችኋለሁ። ባላችሁበት ሰላማችሁ ይብዛ። ኢትዮጵያውያን፣ ኤርትራውያን ሁላችሁንም ሰላም ብያለሁ። እናማ ዛሬ ትንሽዬ ገንፎ ሰርቻለሁ። የወተት ገንፎ ማለት ነው። እየሰራሁት ገና ውሃው ስጥት ነበረ ቀረጻው የጀመርኩት፣ ግን ተደለተብኝ ማለት ነው። እንደዛም ሆኖ እልህ ይዞኛል። ለምን አሁን አልቀርጸውም ብዬ ቀረጽኩላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ። እና የወተት ገንፎ ነው። ወተት፣ ውሃ፣ ጨው አድርጌ ነው የሰራሁት። በጣም ነው አሪፍ ነው እና ሲያዩትም ያምራል። እና ሲያምራችሁ ሰርታችሁ ብሉ። ሲያምራችሁ ሰርታችሁ ብሉ። የነሱ የኮበዛቸው ዱቄት እኮ ለኛ እንደፈለግን ማድረግ እንችላለን። ትንሽ አመሳ አመሳ አድርገን ነው ለእንጀራም ይሆናል፣ ለገንፎም ይሆናል። የምታውቁት ታውቃላችሁ። ግን አንዳንድ ለምሳሌ አዲስ ሆናችሁ ምናምን የሆነ አዲስ ሆናችሁ ምግብ የሌለበት ቤት የገጠማችሁ ምን ሰርቼ ልብላ፣ ወይም ደግሞ እነሱ ለራሳቸው ጠልበው በልተው ከሆነ ለእናንተ ዝም ብሏችሁ ከሆነ ገብታችሁ አድቤት ያለ ነገር እንደዚህ ሰርታችሁ መብላት ትችላላችሁ። በተለይ አዲሶቹ ማለት ነው። እናም አላችኋለሁ ቀለል ያለ ነገር እንደዚህ ሰርቶ መብላት ይቻላል እላችኋለሁ። ወተት ባይኖርም ዝም ብሎ በውሃ እንደ ሀገራችን ማገንፋት ይቻላል። አምሮታችሁን መወጣት ትችላላችሁ በቀላሉ ማለት ነው። እና ሰብስክራይብ፣ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። አፋን አበረታቱኝ እላችኋለሁ። ገንፎ ይኸውላችሁ በቀላሉ እንደዚህ በትንሽዬ ነገር ሰርታችሁ መብላት ትችላላችሁ። እና ቅቤውን ደግሞ ይሄ ነው ማለት ነው። በጣም ምርጥ ነው። ልክ የሀገር ቤት ቅቤ ነው የሚመስለው። ይኸው በእንደዚህ የተቀመመና የተሰራ ነው ማለት ነው። ለእንደዚህ ለእንትንም ይሆናል፣ ለቪዛም ይሆናል። ያሁን ለቪዛም ይሆናል፣ ለሁሉ ነገር ይሆናል። ለዶሮም ይሆናል። በቃ ለሁሉ ነገር ይሆናል። ለኮበዝ አሁን ለምሳሌ ቸባቴ ለሁሉ ነገር ይሆናል። ይሄ ቅቤ በጣም አሪፍ ነው። በጣም አሁን ለገንፎ ልክ እንደኛ ሀገር ቅቤ ነው። በቃ በጣም ነው የሚያምረው። እና እኔ አይመቸኝም፣ እኔ የእነሱ ምግብ አልወድም ምናምን የምትሉ ልጆች አላችሁ። አሉ ብዙ ነገሮች እኛ የማንወዳቸው ነገሮች ብዙ አይነት ዶሮ ነው ብለው አሞራ ያመጣሉ። የተለያዩ ነገሮች በቃ የሆነ ነገር ጥፍር ያላቸው ነገር ያመጣሉ። ከፍሪጅ ያደረጉና አውጥታችሁ ስሩ ይላሉ። እሱን አይናችን እያየ ለመስራት እንኳን ለመስራት እራሱ ይሰቀጥታል። ስቅጥጥ ነው የሚለው። ወላ ያው ግድ ሆኖብን ስራ ስለሆነ ቆራርጠን አጥበን ምናምን እንደዚህ አድርጊ እንደዚህ ብለው ያሳዩናል። እንሰራለን፣ ሰርተን እናቀርብላቸዋለን። አሁን ለምሳሌ እሱን አንበላም። አሞራ፣ ትልልቅ አሞራ ደግሞ ትንሽዬ ወፎች ማያመጡ ጉድ የለ። እርግጠኛ ነኝ ይሄ ነገር ሁሉም ቦታ ይኖራል። እንደገና ደግሞ ይሄ አሳ ነው ብለው የሚያመጡት ነገር አለ። ልክ ከነ ነፍሱ የመጣ ይመስል ሲያስፈራ። እሱን ፍሪጅ ያደርቁና ደግሞ ዛሬ ይሄ ይሰራ ይላሉ። በጣም ነው የሚዘገንነው። እና ይሄ ነገር ማናችንም አንበላም። ማናችንም እንትን ልንጠየፍ እንችላለን። ለምን እኛ ሀገራችን ላይ የሌለ ነገር እዚህ አምጥቶ ብሉ ቢሉን አንበላም። ግን አንዳንድ ቀለል ያሉም ነገሮች አሁን ለምሳሌ ቤት ውስጥ ያሉ ነገሮች ቀለል ያሉ ነገሮች ቢሆኑ በተለይ አዲስ ስንሆን ያው እስከምንለምድ ይቸግረናል እንጂ ከዛ በኋላ እስከለመድን በኋላ አሁን ያልኳችሁ ይሄ ዶሮ ነው ብለው ከሚያመጡ አሳ ነው ብለው ከሚያጡ የተለያዩ ነገሮች ነው እንጂ እንትን ማለት ያለብን ሌላውን መልመድ። የሀገራችንን ምግብ ታዲያ ከየት አባቱ ነው የምናመጣው?
ከየት አባቱ ነው የምናመጣው? እንጀራ እንደሆነ ሲገዛ ከስንት አንዱ ነው ከስንት አንዱ ነው ቆንጆ እንጀራ የሚሆነው ወይም ትኩስ የሚሆነው የደረቀ የሚቆመጥጥ ምናምን ነው የሚሆነው። ከዚህ ሁሉ ይኸው እዚህ ቤት ባለ በእነሱ በኮበዝ ዱቄት እንጀራ መጋገር፣ እንደዚህ ገንፎ መስራት፣ ሌላ ደግሞ በቃ ያለ ነገር ቤት ያለ ነገር ሰርቶ መብላት። ይሄን እስካሁን ገንፎ ወላሂ በጣም ነው የሚያምረው። ቡላ ነው የሚመስለው አያችሁ፣ በወተት ስለሆነ ቡላ ነው የሚመስለው። ዋላ ብስሚላ በጣም ነው የሚጣፍጠው። ቅቤው ማለት ነው የሀገራችን ቅቤ ነው የሚለው። በጣም ነው የሚጣፍጠው። ኢንሻአላህ በሰላም ለሀገራችን ያብቀን። ሀገራችን ስንገባ ደግሞ አምሮታችንን እንወጣለን። ግን እስከዛ ድረስ በእንደዚህ መሸወድ በጣም ነው የሚጣፍጠው። እና ውዶችዬ የመዳም ቅመሞቼ በምግብ አትጎዱ፣ ያለ ነገር ሰርታችሁ ብሎ ልላችሁ ፈልጌ ነው ይኸውልህ ያወራሁት ማለት ነው። ካሜራ ያየኛል መዳሜ እንዴት ትለኛለች ላ እንዳትሉ። ለምን እናንተ እምብርት አላችሁ፣ ከእምብርታችሁ በላይ እኛ ከእምብርታችን በላይ አንበላ ወይ ምግቡን ካርጎ አናደርገው። ብታየኝስ ካሜራ ቢያየኝስ በቃ የወስፋቴን ነው የምበላው። ትክሰሰኝ ወይም ቢሮ ትውሰደኝ። እንዳትፈሩ እንዳትሳቀቁ፣ ማለትም ሳትበሉ መስራት ስለሌለባችሁ ማለት ነው። ሳትበሉ መስራት ስለሌለባችሁ እኔ ይኸው እዚሁ ተያይዤዋለሁ ማለት ነው። ጉሉ ማሻአላ ኦኬ ማይ ፋሚሊ እንብላ ብያችኋለሁ። እናንተ ደግሞ ማሻአላ በሉ እና በጣም ነው የምወዳችሁ ማከብራችሁ ውድ ቤተሰቦቼ። አበረታቱኝ እላችኋለሁ። ሌላው ደግሞ ምንድነው ማሮቼ፣ እስኪ ኮሜንት ላይ አስቀምጡልኝ። ለምንድነው ሰብስክራይብ የሚቀንሰው? እኔ አዲስ ነኝ። አሁን ለምሳሌ ብዙም አላውቅም፣ አዲስ ነኝ ለዩቱብ ማለት ነው። እና ይቀንሳል። ለምንድነው የሚቀንሰው? በጣም እየቀነሰ ወደ ታች ነው የሚቀንሰው። እንደው ይጨምራል፣ ሲፈልግ ይቀንሳል፣ ሲፈልግ ይጨምራል። እና እስኪ ኮሜንት ላይም አስቀምጡልኝ እሺ፣ ሰብስክራይብ ለምን እንደሚቀንስ። ከኔ ነው ችግሩ ወይስ ደግሞ ሰብስክራይብ ከሚያደርጉኝ ሰዎች ነው? ከምንድን ነው? እስኪ እያንዳንዳችሁ የምታውቁት ካለ ሰብስክራይብ ለምን ወደ ታች እንደሚቀንስ እስኪ ኮሜንት ላይ አስቀምጡልኝ እሺ ማሮቼ። እና በተረፈ በሌላ ቪዲዮ እስከምመጣ ድረስ ሰላም ሆኖ ባላችሁ በሰላማችሁ ብዝት ይበል። ሰብስክራይብ ማድረጉ እንዳይረሳ። ደጋግሜ ነው የምላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ።
ኮሜንት አድርጉ እስኪ። ኮሜንት ደግሞ አሪፍ ነው አሉ፣ ይጠቅማል፣ ኮሜንቱ አሪፍ ነው አሉ። ቪዲዮውን ደግሞ እናንተ ስራ እየሰራችሁ ከሆነ ጣውላ ላይ ቁጭ አርጋችሁ ስራችሁ እየሰራችሁ ከዛ እየመጣችሁ ደግሞ ኮሜንት መጻፍ ነው። እርስ በራሳችን እስኪ እንደጋገፍ። ደግሞ መልሳለሁ በታማኝነት መልሳለሁ እላችኋለሁ። ገንፎ ጣመኝ ደገመኝ ነው። ጣመኝ ደገመኝ ነው። እኔ እዚሁ ተያይዤዋለሁ እላችኋለሁ። እና ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።